مرحبا نجسني يزول حجة صوم يجمرال إن شاء الله كذا بفتقن يهنن فيديو شريعة درجلين سو يقلبون مرادون الله ملالتين الله يجنتين يوفقاتشو يا الله بدنيا لا يتمنياتشوتين بملو الله يستأتشو يا رب العالمين كدنيا قناتوች ሁሉ በላጭ የተባሉ የዙል ሒጃ 10 ቀናቶች ናቸው ታዲያ የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰለም እንዲህ ብለውናል ከዱንያ ቀናቶች ሁሉ በላጭ ቀናቶች 10 ቀናቶች ናቸው የዙል ሒጃ 10 ቀናቶች በሌላም ሐዲስ እንደዚህ በማለት በእነዚህ ቀናቶች የሚሰራ ስራ ያለውን ደረጃ ያስቀምጣሉ ከእነዚህ 10 ቀናቶች የበለጠ መልካም ስራ ወደ አላህ የሚወደድበት ቀን የለም አሉ ታዲያ ሰሃባዎችም በአላህ መንገድ ላይ መታገል መጋደልስ ቢሆን ብለው ሲጠይቋቸው አዎ በአላህ መንገድ መታገል ቢሆንም ግን አንድ ሰው ሲቀራሉ እሱም በአላህ መንገድ ለመታገል ነፍሱንም ንብረቱንም ይዞ ወጥቶ እስከ ንብረቱ እዛው ይቀራሉ እናም ሐባይቢ ፊላህ እነዚህ ቀናቶች ናቸው እንግዲህ ከፊት ለፊታችን እየመጡ ያሉት ታዲያ ለራሱ የሚጨነቅና ንቃተ ህሊና ያለው የሆነ ሰው እንዲህ አይነት ብርቅ ያጋጣሚዎችን በከንቱ ያሳልፋቸው እኛንም አላህ ደርሰው ከሚጠቀሙት ያደርገንና ለነዚህ ቀናቶች አላህ ካደረሰን ከዚህ በፊት ስናደርገው ከነበረው ለየት ባለ መልኩ ለመስራትና ለመጠቀም ራሳችንን ካሁኑ እናዘጋጅ እናም ሐባይቢ ፊላህ በዙል ሒጃ ወቅት ምንድነው ማድረግ ያለብን ካልን አላህን አብዝተን በማውሳት ተህሊል ተክቢር ተስቢህና ተህሚድ ማድረግ አላህን አብዝተን መለመን ሶደቃን ማብዛት ቁርአንን አብዝተን በመቅራት የጁምዓ ሶላትን በመጠባበቅ ተጨማሪ ሱና የሆኑ ሶላቶችን በመስገድ የቻልነውን ያክል የዙል ሒጃን 10 ቀናቶችን በመጾምና አጠቃላይ ኸይር ከተባለ ነገር ሰብስበን ተጠቃሚ ለመሆን ካሁኑ ልንዘጋጅ ይገባል ሐባይቢ ፊላህ ኢብኑ ኡሰይሚን እንዳሉት ብዙሃን ሰዎች የሚገርሙ ናቸው ከረመዳን አሸረ ለአኺር ላይ የቻሉትን ያክል እየታገሉ እየሰሩ ይታያሉ ዙል ሒጃ ላይ ግን ምንም የተለየ ነገር ሲያከናውኑ አይታዩም ከፊል ዑለሞች ረመዳን አሸረ ለአኺር የዙል ሒጃ 10 ቀናቶች እንደሚያስበልጡ ስንቶቻችን እናውቃለን ሐባይቢ ፊላህ ምንም እንኳን መሰአላው ሸኹል ኢስላም ኢብኑ አልቀይም እንዳስቀመጡት ከሌሎቻቸው አንፃር የረመዳን አሸረ ለአኺር ሲበልጡ ከቀኖቻቸው አንፃር የዙል ሒጃ 10 ቀናቶች የሚበልጡ ቢሆንም ማለት የፈለኩት ግን ምናልባትም አላህ በዚህኛው ካደረሰን በቀጣዩ አመት ላንደርስበት እንችላለን ብዙሃን ለአምናው ደርሰው ለዘንድሮ መድረስ እንደተሳናቸው እናም ሐባይቢ ፊላህ አላህ ካደረሰን እድሉን ሳንጠቀምበት ሊያልፈን አይገባም አላሁ ተዓላ ከሚጠቀሙበት ባሪያዎች መካከል ያድርገን ያ ረብል ዓለሚን